በማንኛውም ቦታና በስራ ገበታችሁ በጣም ኃይለኛ፣ ብልህና የተከበረ ሰው ማን እንደሆነ ታውቃላችሁ? ድምፁን በጣም ከፍ አድርጎ የሚናገር ወይስ ሁሉም ነገር እኔ አውቃለሁ የሚለው የትኛው ይመስላችኋል? ኃይለኛ ሰው በጩኸት መሃል ዝም ማለት የሚችል ሰው ነው። እስቲ ራሳችሁን ጠይቁ። ለመጨረሻ ጊዜ በዙሪያ ምንም አይነት ድምፅ ሳይኖር፣ ስልክ ሳይጠራ፣ ማህበራዊ ሚዲያ ሳታይ ዝም ብለህ የተቀመጥከው መቼ ነበረ? ወይንም ቀኑን ሙሉ ስንት ጊዜ ነው የምታወራው? ስልክ፣ ማህበራዊ ሚዲያ፣ ስብሰባ፣ ከጓደኞች ጋር ጨዋታ ሳትጫወት ዝም ብለህ የተቀመጥከው መቼ ነበረ? ዛሬ የምንኖረው እጅግ በጣም ጫጫታ በበዛበት ዓለም ውስጥ ነው። ከጠዋት እስከ ማታ በድምፅ፣ በሙዚቃ፣ በዜናና በሰው ወሬ እንከበባለን። ነገር ግን በሕይወታቸው ትልቅ ስኬትና የውስጥ ሰላም ያገኙ ሰዎች አንድ ትልቅ ምስጢር ያውቃሉ። እሱም የዝምታ ኃይል ነው። ዘ ፓወር ኦፍ ሳይለንስ። ብዙዎቻችን ዝምታን እንደ ፍርሃት ወይንም እንደ ደካማነት እንቆጥረዋለን። የማይናገር ሰው ሞኝ ነው የሚል የተሳሳተ አመለካከት አለን። ዛሬ ግን ይህንን አስተሳሰብ ሙሉ በሙሉ እንቀይረዋለን። እንኳን ወደ ፍራንክ ሮዝ ቻናል በሰላም መጣችሁ። የፍራንክ ሮዝ ቻናል ቤተሰቦቼ፣ ዛሬ በፍራንክ ሮዝ ቻናላችን ህይወትን፣ አስተሳሰብህ እና የገንዘብ አያያዝህን ጭምር የሚቀይሩ 10 የዝምታ አስደናቂ ሚስጥሮችን በሰፊው እንመለከታለን። ይህ ቪዲዮ ተራ ቪዲዮ አይደለም፣ ህይወትህን ወደ አዲስ ምዕራፍ የሚያሸጋግር የጥበብ መንገድ ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ታተርፉበታላችሁ። በተለይ የመጨረሻዎቹ ነጥቦች። ውድ ቤተሰቦቼ፣ ፍራንክ ሮዝ ቻናልን ሰብስክራይብ እና የደውል ምልክቷን መንካታችሁ አትርሱ። እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ በአክብሮት እጠይቃችኋለሁ። ወደ 10 ነጥቦች ከመግባቴ በፊት እንደተለመደው በአንድ አስተማሪ ታሪክ እንጀምር። ከብዙ ዓመታት በፊት በአንድ ትልቅ ከተማ ውስጥ አልዓዛር የሚባል ወጣት ነበረ። አልዓዛር በተፈጥሮ በጣም ታታሪና ብልህ፣ ትልቅ ህልም ያለው ወጣት ነበረ። ብዙ ያውቃል፣ ብዙ መጻሕፍቶችና መዛግብቶችን ያነባል። ነገር ግን አንድ ትልቅ ችግር፣ ሕይወቱን የሚያበላሽ እንከን ነበረበት። እሱም ሁልጊዜ ማውራትና መናገር አብዝቶ ይወዳል። አልዓዛር በሄደበት ቦታ ሁሉ ማውራት ይወዳል። ከጓደኛው፣ ከቤተሰብ፣ በስራ ቦታ ሁሉ ሳይቀር ከሱ ጋር ያሉ ሰዎች መናገር ሲጀምሩ እሱ ቀድሞ ሀሳቦቻቸውን እንኳን ሳይገልጹ አቋርጦ በመሃል የራሱን ሀሳብ ያወራል። በውኑ ያላለቁ ስራዎች ወይንም ውጤቶች ለሰው ሁሉ ይናገራል። በንግድ ስራ ላይ ደንበኛው የሚፈልገው ሳይሰማ በፊት የራሱን ምርትና አገልግሎት ማውራት ይጀምራል። በዚህም ባህሪው ምክንያት ምንም እንኳን ብልህ ቢሆንም ሰዎች ይሸሹት ነበረ። የንግድ አጋሮቹ አመኔታ አጡበት። ጓደኞቹ ሚስጥር ሊነግሩት ፈሩ። ጠላቶቹ ደግሞ የእሱን የውስጥ ሀሳብ በቀላሉ ስለሚያውቁ ሁልጊዜ ከሱ አንድ እርምጃ ይቀድማሉ። አልዓዛር ግን ግራ ይገባው ነበረ። እኔ ብልህ ነኝ፣ አውቃለሁ፣ ታዲያ ለምንድን ነው የማይሳካልኝ እያለ ራሱን ይጠይቃል። ለምንድን ነው ሰዎች የማያከብሩኝ እያለ መጨነቅ ጀመረ። አንድ ቀን ሕይወቱን ምስቅልቅል ሲወጣ ተስፋ ቆርጦ ወደ ተራራ የሚኖሩ አንድ ጥበበኛ አዛውንት ለመሄድ ወሰነ። በጣም ረጅምና አድካሚ መንገድ ተጉዞ አዛውንቱን አገኛቸው። አዛውንቱ በአንድ ትልቅ ዛፍ ስር በተረጋጋ መንፈስ ተቀምጦ አገኛቸው። አልዓዛር እንደደረሰ መናገር ጀመረ። አባባ፣ እኔ የተማርኩ ዕውቀት ያለኝ ብልህ እና ታታሪ ሰው ነኝ። ሰዎች ግን አይረዱኝም። ምን ላደርግ? እንዴትስ ሊሳካልኝ ይችላል? እያለ የሕይወት ታሪኩ በሙሉ ዘረዘረላቸው። ነገር ግን አዛውንቱ ምንም አይነት ምላሽ አልሰጡትም። ዝም ብሎ በአግራሞት ይመለከቱታል። ያኔ አልዓዛር ግራ ተጋባና አልሰሙኝም እንዴ ብሎ እንደገና ድምፁን ከፍ አድርጎ ያንኑ የሕይወት ታሪኩ ተረከላቸው። ነገር ግን አሁንም አዛውንቱ በዝምታ ውስጥ ሆኖ መመልከታቸው ቀጠሉ። ይህ ዝምታ ለአልዓዛር ምቾት ነሱት። በጣም ተጨነቀ። ውስጡ አናግራችሁ እንጂ የሆነ ነገር በላቸው እያለ ይገፋፋው ነበረ።
ከረጅም ዝምታ በኋላ አዛውንቱ ተነሱና የውሃ መጠጫ ኩባያ አመጡና ለአልዓዛርም ሰጡት። ከአጠገባቸው ባለው የውሃ መቅጃ ማሰሮ ውሃ መቅዳት ጀመሩ። የአዛውንቱ ኩባያ ሞላ። ነገር ግን አዛውንቱ አሁንም ውሃ መቅዳት አላቆሙም። ውሃው ኩባያው ሞልቶ መፍሰስ ጀመረ። መሬቱንም በውሃ እየራሰ መጣ። አልዓዛር ግን መጮህ ጀመረ። አባባ ኩባያው ሞልቶ እየፈሰሰ ነው እያለ አዛውንቱን መናገር ጀመረ። ያኔ አዛውንቱ ውሃ መቅዳት አቆሙና አልዓዛርን መመልከት ጀመሩና በተረጋጋ ድምፅ ልጄ ሆይ ትክክል ነህ፣ ይህ ኩባያ ሞልቶ ነው የሚፈሰው። ተጨማሪ ውሃ ለመያዝ ኩባያው ባዶ ወይንም ተጨማሪ ቦታ መያዝ አለበት። አንተም ልክ እንደዚሁ ኩባያ ነህ። አእምሮ በራስህ ንግግር፣ ሐሳብ፣ ጩኸት ተሞልቷል። ባዶ ካልሆንክ፣ ዝም ካላልክ ልክ እንዴት አድርገህ ነው አዲስ ነገር የምትቀበለው? እንዴትስ የሰዎችን ልብን ትሰማለህ? አሉት። አልዓዛር በዛች ቅጽበት የሆነ ነገር ውስጡን ውርር ሲያደርገው ተሰማው። የህይወት ችግሩ ምን እንደሆነ ገባው። አዛውንቱ ቀጠሉና መናገር የብር ነው፣ ዝምታ ግን የወርቅ ነው አሉት። ብልህ ሰው ለመናገር ይዘገያል፣ ለመስማት ግን ይቸኩላል። ከዛሬ ጀምሮ ለአንድ ሳምንት አንደበትን ለመናገር ከልክለው። የምትናገረው አስፈላጊ ብቻ ሲሆን ተናገር። ከዛ ሂድና ተለማመድ አሉት። አልዓዛርም ወደ መጣበት ተመለሰና ወደ ተግባር ገባ። ነገር ግን የመጀመሪያዎቹ ቀናት ለአልዓዛር እጅግ ፈታኝና አስቸጋሪ ነበሩ። ለማውራት ሲል ከንፈሩን ይነክሳል፣ ውስጡን ይንቀለቀላል። ነገር ግን የሳምንቱ አጋማሽ አንድ ተአምር መፈጠር ጀመረ። ዝም ሲል አልዓዛር ዙሪያውን ማየት ጀመረ። ሰዎች ከንግግራቸው ጀርባ ያለው ፍርሃትና ውሸት ወይንም እውነት ማዳመጥ ጀመረ። ሰዎች እሱ ዝም ሲል ይበልጥ ፈሩት። ይንቁት የነበሩ ማክበር ጀመሩ። በሳምንቱ መጨረሻ ቀን አልዓዛር ሌላ ሰው ሆኖ ነበረ። ዝምታ ድክመትን ሳይሆን ትልቁ ኃይል መሆኑን አረጋገጠ። እናንተስ እንደ አልዓዛር የዝምታ ኃይል ወይንም ዘ ፓወር ኦፍ ሳይለንስ መጎናጸፍ ትፈልጋላችሁ? እንግዲያውስ አሁን የምነግራችሁ 10 ዝርዝር ነጥቦች በጥንቃቄ ተከታተሉት። እያንዳንዱ ነጥብ በሕይወታችሁ ተግባራዊ ካደረጋችሁት የዝምታን ጥበብ ትላበሳላችሁ። በዝምታ በሕይወታችሁን ማግኘት ያለባችሁ ትላልቅ ጥበቦችን ማግኘት ትችላላችሁ። በተለይ የመጨረሻዎቹ 9ኛ እና 10ኛ ነጥቦች በጣም ወሳኝ ስለሆኑ መከታተላችሁን አትርሱ። አሁን በቀጥታ ወደ 10 የዝምታ ኃይሎችን በዝርዝር እነግራችኋለሁ። አንደኛ፣ ራስን ለማግኘትና የውስጥ ማንነትን ለመረዳት ሰልፍ ዲስከቨሪ። የመጀመሪያውና ትልቁ የዝምታ ምስጢር ራስን ማግኘት ነው። በውጭው ዓለም ጫጫታ ውስጥ ስትሆን የሌሎችን ሰዎች ፍላጎትና አስተሳሰብ እንጂ የራስህን እውነተኛ ድምፅ አትሰማውም። ዝም ስትል ግን ወደ ውስጥህን ትመለከታለህ። የጥንቱ ቻይናዊ ፈላስፋ ላኦ ቱዝ እንዲህ ይል ነበረ፣ ዝምታ የታላቅ ጥንካሬ ምንጭ ነው። ላኦ ቱዝ ዝምታን እንደ ደካማነት ሳይሆን እንደ ትልቅ ውስጣዊ ኃይል ያየዋል። አንድ ሰው በዝምታ ውስጥ ሲሆን ሐሳቡን ይሰበስባል፣ በዙሪያው ያለው ነገር በጥልቀት ያስተውላል፣ እናም ሳይደናገጥ ትክክለኛ ውሳኔው የመወሰን አቅም ይጨምራል። ለምሳሌ አንድ ኩሬ ውሃ አስብ። ውሃው ላይ ድንጋይ ስትወረውርበት ወይንም በዱላ ስታማስለው ቆሻሻው ይበጠበጥና ውሃው ይደፈርሳል። በዚያ ውሃ ውስጥ መልክህን ማየት አትችልም። ነገር ግን ውሃውን ሳትነካው ዝም ብለህ ብትተወው ቆሻሻው ሁሉ ቀስ በቀስ ወደ ታች ይከማቻል። ውሃውም ጥርት ብሎ ይጠራል። ያኔ መልክህን ማየት ትችላለህ። ያንተም አእምሮ እንደዚሁ ነው። ከጫጫታ ወጥተህ ዝም ስትል የውስጥ ሐሳብህና ዓላማህን ጥርት ብሎ መስማትና ማወቅ ትችላለህ። የእውነት ራስህን ታውቀዋለህ? አሁኑ ቪዲዮ ለአፍታ ቆመህ ራስህን ጠይቅ። የምትኖረው የራስህን ህልም ነው ወይስ በዙሪያ ላይ ያሉ ሰዎች እንዲኖሩት የሚፈልጉት ህይወት ነው? ራስህን ለማግኘትና የውስጥ ማንነትን ለመረዳት ዝምታን እንደ ላኦ ቱዝ የጥንካሬ ምንጭ ተጠቀምበት። ሁለተኛ፣ እውነተኛና ውጤታማ አድማጭ መሆን አክቲቭ ሊስኒንግ። ሁለተኛው ሚስጥር ዝምታን የተሻለ አድማጭ ያደርግሃል። አብዛኛው ሰው ሌላው ሰው ሲናገር የሚያዳምጠው
ለመረዳት ሳይሆን መልስ ለመስጠት ነው። ዝምታን የለመደ ሰው ግን መጀመሪያ ለመረዳት ይጥራል። የጥንቱ ግሪክ ስቶይክ ፈላስፋ ኤፒክቴቲየስ ትኩረቱን ሙሉ ራስን መግዛት፣ ስነ ምግባርና ውስጣዊ ነፃነት ላይ ነበረ። እሱ ስለ ዝምታና ስለ ንግግር ቁጥጥር ሲናገር በጣም ተግባራዊ ጥብቅ የሆነ አቋም ነበረው። ተፈጥሮ ሁለት ጆሮ እና አንድ አፍ የሰጠችን ከምንናገረው በላይ እንድንሰማ ስለምትፈልግ ነው። ይህ ዝነኛ የስቶይኮች ፍልስፍና መርህ በሰፊው የተብራራው የሚያሳየው ማዳመጥ ከመናገር የበለጠ ዕውቅናና ጥበብ እንደሚያስገኝ ነው። ዝም ብሎ በጥንቃቄ የሚያዳምጥ ሰው ሁልጊዜ ይማራል። የሚናገር ሰው ግን አስቀድሞ የሚያውቀውን ብቻ ነው የሚናገረው። ለምሳሌ ከላይ እንደተመለከትነው እንደ አልዓዛር አይነት ሰዎች ከማዳመጥ ይልቅ መናገር የሚያስቀድሙ ሰዎች የሚያወሩትን የሚያውቁትን ብቻ ነው የሚደጋግሙት። ዝምታ ግን አዲስ እውቀት ይጨምራል። ካልሆነ ደግሞ ውሃው ኩባያው ሞልቶ እንደፈሰሰ አንተንም በራስህ ሀሳብ ተሞልተህ ዝም ብለህ ካላዳመጥክ እንዴት አዲስ እውቀት ሊገባ አይችልም? ከሰዎች ጋር ስትነጋገር ለመረዳት ነው የምታዳምጠው ወይስ ተራ ደርሶ ለመናገር ነው? ለአፍታ ቪዲዮን አቁመህ የመጨረሻው ውይይትህን አስብ። አንተንም እንደ ኤፒክቴቲየስ ዝምታን ራስ የመግዛት ወይንም ሰልፍ ማስተር ትልቁ ማረጋገጫ አድርገው። በውጫዊ ጩኸትና ወሬዎች ሳትረበሽ ውስጣዊ ማንነትህን ማዳመጥ የምትችለው ዝምታን ስትለማመደው ብቻ ነው። አንደበትህን መግዛት ከቻልክ ሙሉ ሕይወትህንም እና ስሜትህን መግዛት ትችላለህ። ሶስተኛ፣ ጥበብ የተሞላበት ውሳኔ መወሰን ዋይዝ ዲሲሽን ሜኪንግ። በሕይወታችን ውስጥ ትልቅ ኪሳራና ጸጸት የሚያመጡብን በስሜት ውስጥ ሆነን በችኮላ የምናገራቸው ቃላትና የምንወስናቸው ውሳኔዎች ናቸው። ዝምታን ለውሳኔዎቻችን ጊዜ ይሰጠናል። ሶስተኛው የአሜሪካ ፕሬዝዳንትና ታዋቂ የነፃነት አዋጅ ዲክላሬሽን ኦፍ ኢንዲፔንደንስ ዋና አራቂ የነበረ ታላቅ መሪ፣ ጸሐፊና አሳቢ ሰው ቶማስ ጄፈርሰን ለአንደበቱ ቁጥጥር፣ ለምርጥ ንግግርና ለዝምታ ትልቅ ቦታ ይሰጥ ነበረ። ስትቆጣ ከመናገርህ በፊት እስከ 10 ቁጠር፣ በጣም ከተቆጣህ ደግሞ እስከ 100 ቁጠር ይል ነበረ። ለምሳሌ በአንድ ትልቅ ድርጅት ውስጥ የሚሰራ ስራ አስኪያጅ ነበረ። አንድ ቀን ሰራተኛው መጥቶ በሰዎች ፊት በከባድ ቃላት ሰደበው። ስራ አስኪያጁ ግን ምንም አልመለሰም። ለ5 ሰከንድ ሙሉ በዝምታ ተመለከተው። ያ ዝምታ ሰራተኛው ለራሱ እንዲያፍር አደረገው። ስራ አስኪያጁ በንዴት ወዲያውኑ ቢመልስ ኖሮ ግጭት ይፈጠር ነበረ፣ ስራውንም ሊያጣ ይችል ነበረ። ነገር ግን ያቺ የ5 ሰከንድ ዝምታ ሁኔታው እንዲቆጣጠርና በኋላ ላይ በሕግ አግባብ ትክክለኛ ውሳኔ እንዲወስን አስቻለው። በሕይወትህ ተናግረህ ዛሬ የምትቆጭበት ነገር አለ? ቪዲዮን ለአፍታ አቁመህ ያንን ቅጽበት አስበው እና ያኔ ዝም ብል ኖሮ ምን ይፈጠር ነበር ብለህ ራስህን ጠይቅ። አንድ ሰው በንዴት ሆኖ የሚናገረው ቃል አውዳሚ ሊሆን ይችላል። ጄፈርሰን በንዴት ጊዜ ዝምታን እንደ ትልቅ መከላከያና ማረጋጊያ ይጠቀምበት ነበረ። ያ በዝምታ የምናሳልፈው ጊዜ አእምሯችን ከስሜታዊነት ወጥቶ በምክንያታዊነት እንዲያስብ እድል ይሰጠዋል። ብዙ ማውራት የሐሳብ ጥራት እንደሚቀንሰውም አንተም ዝምታን መርጠህ መልእክትን ይበልጥ ክብደት እንዲኖረው ማድረግ ትችላለህ። አራተኛ፣ አእምሮ ከውጥረት ማጽዳት ሜንታል ዲቶክሲ። አእምሯችን እንደ ስልካችን ነው። ብዙ አፕሊኬሽን በአንዴ ስንከፍት ስልኩ ይሞቃል፣ ስታክ ያደርጋል። የእኛንም አእምሮ በየቀኑ በምናየውና በምንሰማው ጫጫታ ይጨናነቃል። ዝምታ አእምሮ የማጽጃ ዘዴ ነው። በ17ኛው ክፍለ ዘመን የነበረ ታዋቂ የፈረንሳይ የሂሳብ ሊቅ፣ ፊዚስትና ሃይማኖተኛ ፈላስፋ ብሉይዝ ፓስካል ስለ ዝምታ ያለው እይታ ከሌሎች ሊቅ በተለየ መልኩ እጅግ ጥልቅ፣ ስነ ልቦናዊና የሰው ልጅ ማንነትን ቁልጭ አድርጎ የሚያሳይ ነው። ብሉይዝ ፓስካል እንዲህ ይል ነበረ፣ የሰው ልጅ መከራ ሁሉ የሚመጣው በአንድ ክፍል ውስጥ ብቻውን በዝምታ መቀመጥ ባለመቻሉ ነው። ሰዎች በሕይወታቸው ውስጥ ለሚያጋጥሟቸው አብዛኛው ስህተቶች፣ ግጭቶችና ጭንቀቶችን መንስኤው ከዝምታ መሸሻቸው ነው። የሰው ልጅ ከራሱ ሐሳብ ጋር በዝምታ መጋፈጥ ስለሚፈራ ሁልጊዜ ወደ ጩኸት፣ ወደ ተራ ወሬና
አእምሮ ወደሚያደነዝዝ ውስጣዊ መዝናኛዎች ዲስትራክሽን ይሮጣል። ለምሳሌ በዘመናዊ የሕክምና ሳይንስ ውስጥ ሳይለንስ ሪትሪት ወይም የዝምታ ጊዜ መውሰድ ትልቅ ቦታ አለው። በቀን ውስጥ ለ10 ወይንም ለ15 ደቂቃ ብቻ ምንም ነገር ሳያደርጉ በዝምታ መቀመጥ በአእምሯችን ውስጥ ያለው የውጥረት ሆርሞን ወይንም ኮርቲሶል በከፍተኛ ደረጃ እንደሚቀንስ ተረጋግጧል። ይህ ደግሞ በአካላዊ ጤንነታችን፣ ለደም ግፊት መስተካከልና ለልብ ጤንነት መሰረት ነው። በቀን ውስጥ ለአእምሮህ እረፍት ትሰጣለህ ወይስ ስራ ስትፈታ ወዲያውኑ ስልክ ላይ ቲክቶክ እና ዩቲዩብ ትከፍታለህ? ቪዲዮ አቁመህ እስቲ ቆም ብለህ አስብ። ለብሌዝ ፓስካል ዝምታን መለማመድ ማለት ለነፍስ የሚሰጥ መድኃኒት ነው። አንድ ሰው ሕይወትን ትርጉም ያለው ለማድረግ በቀን ውስጥ የተወሰነ ሰዓት ከቴክኖሎጂና ከሰዎች ጩኸት ርቆ በዝምታ ውስጥ ብቻውን የመቀመጥ ጥበብ ማዳበር አለበት። እውነተኛ ጥበብና ውስጣዊ ሰላም የሚገኘው ግን ያንን የዝምታ ፍርሃቱ ሰብሮ በጸጥታ ውስጥ ራስን ማዳመጥ ነው። አምስተኛ የሰዎችን አክብሮትና ተደማጭነትን ማትረፍ። ብዙ የሚያወራ ሰው ዋጋው ይቀንሳል። ሁል ጊዜ የምትናገር ከሆነ ሰዎች ያንተን ንግግር እንደ ተራ ነገር ይቆጥሩታል። ጥቂት ግን መርጠህ የምትናገር ከሆነ ግን ሰዎች አንተ ስትናገር ጆሮአቸው ጥሎ ያዳምጡሃል። የዘመናችን ደራሲና የሥነ ልቦና ስትራቴጂስት ሮበርት ግሬን በተለይም ዘ 48 ሎው ኦፍ ፓወር የኃይል 48 ሕጎች በተሰኘው በዓለም ታዋቂ መጽሐፍ ውስጥ ስለ ዝምታ ስልታዊ ጥቅም በጥልቀት አብራርተዋል። ከጥንት ፈላስፋዎች በተለየ መልኩ ሮበርት ግሬን እይታ ስለ ዝምታ የሚያወራው ከሰዎች ጋር ባለን ግንኙነት እንዴት የበላይነት፣ ክብርና ተጽዕኖ መፍጠር እንደምንችል ከሚያሳይ ስልታዊ ወይንም ስትራቴጂክ እይታ ውስጥ ነው። ሕግ 4 ሁልጊዜ ካስፈላጊው በላይ ያነሰ ነገር ተናገር። ኦልዌይስ ሴይስ ሌስ ዛን ነሰሰሪ። ሰዎች በቃላት ለማስደመም በሞከር ቁጥር ብዙ ከተናገርክ መጠን ተራ ሰው የመምሰልና ሁኔታዎችን የመቆጣጠር ዕድልህ እየጠበበ ይሄዳል። ታዋቂ ሰዎች በጥቂት ንግግራቸው ሰዎችን ያስደምማሉ፣ እንዲሁም ያስፈራሉ። ብዙ በተናገርክ ቁጥር ደግሞ ሞኝነት የተሞላበት ነገር የመናገር ዕድልህ ሰፊ ነው። ለምሳሌ በታሪክ ውስጥ ታዋቂው የፈጠራ ሰው ሊዮናርዶ ዳቪንቺ በሥራ ቦታ ላይ በጣም ዝምተኛ ነበረ። ከሰዎች ጋር ሲቀመጥ አብዛኛው ጊዜ ያዳምጥ እና ይመዘግብ ነበረ። ነገር ግን በአንድ ስብሰባ ወይንም ውይይት መጨረሻ ላይ ተነስቶ ጥቂት ቃላት ሲናገር ንግግሩ በጣም ጥልቅ እና መፍትሄ አምጪ ስለሚሆን ሁሉም ሰው ይገረም ነበረ። ዝምታ ምስጢራዊነት እና ክብርን ይወዳል። በሰዎች ዘንድ ያለህን ተደማጭነት ምን ያህል ነው? ቪዲዮውን አቁመህ አስብ። ብዙ በማውራትህ ክብርን አጥተሃል ወይስ በዝምታ ተከብረሃል? ሮበርት ግሪን እንደሚለው ቃላቶችን መቆጠብ አለብን። አንድ ሰው ባወራ ቁጥር ሚስጥሩን ያወጣል፣ ዋጋው ይረክሳል፣ እናም በቀላሉ የሚገመት ሰው ይሆናል። በሰዎች መካከል በንግግር ወቅት ሲፈጠር አብዛኛው ሰው ይጨነቃል። ያንን የዝምታ ክፍተት ለመሙላት ሲል ደግሞ መናገር ከነበረባቸው በላይ ብዙ ማውራት ይጀምራሉ። ነገር ግን በጥቂቱ የሚናገር ሰው ግን ሁልጊዜ ሚስጥራዊና ማራኪ ነው። ስድስተኛ አላስፈላጊ ግጭቶችን ማስወገድ አቮይዲንግ ኮንፍሊክት። በቤተሰብ ውስጥ፣ በስራ ቦታ ወይንም በጓደኝነት መካከል የሚነሱ አብዛኞቹ ግጭቶች የሚነሱት አንዳችን ለአንዳችን በምንሰጠው አጸፋዊ ምላሽ ነው። ዝምታ የእሳት ማጥፊያ ነው። ታዋቂው የ13ኛ ክፍለ ዘመን የሱፍ እምነት ተከታይ ገጣሚና ፈላስፋ ጃላሉዲን ሩሚ ስለ ዝምታ ለሱ ዝምታ ማህበራዊ ስልት ወይንም ስነ ልቦናዊ መከላከያ ብቻ ሳይሆን ወደ መለኮታዊ ፍቅርና ወደ ጥልቅ እምነት የሚወስድ ታላቅ መንፈሳዊ በር ይለዋል። ዝምታ የእግዚአብሔር ቋንቋ ነው፣ ሌላው ሁሉ ግን ደካማ ትርጉም ነው ይል ነበረ። ሮሚ የሰው ልጅ የሚጠቀምባቸው ቃላት በሙሉ እውነተኛ የህይወት፣ የፍቅርና የፈጣሪ ምስጢር ሙሉ በሙሉ ለመናገር አቅም እንደሌላቸው ያምናል። ቃላት ውስን ናቸው። እውነተኛና ጥልቅ መለኮታዊ እውነታ በነፍሳችን ውስጥ የሚሰማው ግን
አእምሮአችንና አንደበታችን ፍጹም ጸጥ ሲል ብቻ ነው ይል ነበረ። አንድ ታሪክ ልንገራችሁ። አንድ ባልና ሚስት ሁልጊዜ ይጣላሉ። ወደ አንድ አባት ዘንድ ሄደው መፍትሄ ጠየቁ። አባትም ለሚስቱቱ በአንድ ጠርሙስ ውሃ ሰጧትና ጠብ የሚነሳ ሲመስልሽ ከዚህ ውሃ በአፍሽ ጉመጭበት፣ ግን እንዳትውጪ አሏት። ሚስቲቱ ጠብ ሲነሳ ውሃውን በአፏ ትይዛለች። ስለዚህ መናገር አትችልም። ባልየው ሲጮህ እሷ ዝም ስለምትል ጠቡ ወዲያውኑም ይቆማል። ከጥቂት ቀናት በኋላ ጠቡ ሙሉ በሙሉ ጠፋ። ሚስቲቱ የውሃ ምስጢር መስሏት ነበር፣ ነገር ግን ምስጢሩ የዝምታ ጥበብ ነበር። በቅርቡ ከአንድ ሰው ጋር ተጣልተሃል? ቪዲዮው ለአንድ አፍታ አቁመውና አስብ። በዚህ ጠብ ላይ ድምፅን ከማስረዘም ይልቅ ዝም ብትል ኖሮ ምን ይፈጠር ነበረ? ለአብዛኛው ሰው ዝምታ ማለት የድምፅ ወይንም የሐሳብ መታወክ ወይንም ባዶነት ይመስለዋል። ለሮሚ ግን ዝምታ በውስጡ እጅግ በጣም ብዙ ጥበብ፣ መማሪያና መልስ የያዘ ሕያው ዓለም ነው። የውጭውን ጩኸት ስናቆም ዝምታ ራሱ በውስጣችን መናገር ይጀምራል፣ ወደ ትክክለኛው መንገድ ያመራናል። ሰባተኛ፣ የፈጠራና የማሰብ ችሎታን ማሳደግ ክሬቲቪቲ። ታላላቅ የቢዝነስ ሐሳቦች፣ የፈጠራ ሥራዎችና የሕይወት ዕቅዶች የሚወለዱት በጫጫታ ውስጥ ሳይሆኑ በዝምታ ውስጥ ነው። ዝምታ አእምሮ አዳዲስ ነጥቦች እንዲያገኝ ቦታ ይሰጠዋል። በዓለማችን ታሪክ ውስጥ ከተነሱ እጅግ አስደናቂና ታላላቅ የሳይንስ ሊቃውንትና ፈጣሪዎች ወይንም ኢንቬንተር አንዱ የሆነው ቴስላ ነው። እሱ እንደ መደበኛ ፈላስፋ ባይቆጠርም የሕይወት ልምዱና ታላላቅ ግኝቶቹን ያፈለቀበት መንገድ ከዝምታና ከብቸኝነት ወይንም ሶሊዲቲ ኃይል ጋር በጥብቅ የተቆራኘ ነው። ብቻህን ሁን። የፈጠራ ሚስጥሩ ያለው በብቸኝነትና በዝምታ ውስጥ ነው። ሐሳቦች የሚወለዱት በዝምታ ውስጥ ነው። ታላቁ ሳይንቲስት አይዛክ ኒውተን የስበት ሕግን ያገኘው ከሰዎች ጋር ሻይ እየጠጣ ወይንም እየተጨቃጨቀ አልነበረም። በዝምታ በአንድ ዛፍ ስር ተቀምጦ ሳለ አፕል ከዛፍ ላይ ሲወድቅ በማየቱና በዛ ላይ በጥልቀት በማሰቡ ነው። የሰው ልጅ አእምሮ በዝምታ ውስጥ ሲሆን ብቻ ነው ከተለመደው አስተሳሰብ ወጥቶ ታላቅ የፈጠራ ሥራ መስራት የሚችለው። ለዛ ነው ፍራንክ ሮስ ቻናል ላይ ሁልጊዜ የምንመክረው ለፈጠራ ስራችሁ የዝምታ ጊዜ ስጡ። የመጨረሻው ምርጥ የቢዝነስ ወይንም የህይወት ሐሳብ የመጣልህ መቼ ነበረ? ስትጨነቅ ወይስ ብቻን ሆነ አእምሮ ሲረጋጋ? ቪዲዮውን አሁኑ ለአፍታ ቆመህ ራስህን ጠይቅ። ቴስላ እንደሚለው የሰው ልጅ አእምሮ በየቀኑ በሚሰማቸው ትናንሽ ወሬዎች፣ ጭንቀቶችና የሰዎችን ጩኸት ከተበተነ ትላልቅ የህይወትና የሳይንስ ምስጢሮችን የመመርመር አቅሙ ይዳከማል። ዝምታ አእምሯችን አላስፈላጊ ከሆኑ ነገሮች ሙሉ አጥቦን በማጽዳት በአንድ ዓላማ ላይ ብቻ እንድታተኩር ያደርግሃል። ስምንተኛ፣ ጥልቀት ያለው እውነተኛ ግንኙነትን መፍጠር። ከሰዎች ጋር ያለንን ግንኙነት ጥልቀት የሚኖረው በቃላት ብዛት አይደለም። አንዳንድ ጊዜ ከሰዎች ጋር ዝም ብለህ ተቀምጠህ የምታሳልፈው ጊዜ ከሺህ ቃላት በላይ ትርጉም አለው። በዓለማችን ታሪክ ውስጥ እጅግ ተናጋሪ፣ ደፋርና አንደበተ ርቱዕ ከሆኑ መሪዎች አንዱ ተደርጎ የሚወሰደው ማልኮም ኤክስ ከታላላቅ እና ኃይለኛ ንግግሮቹ በስተጀርባ በሕይወቱ ውስጥ የዝምታ፣ የብቸኝነት እና በጥልቀት የማስተዋል ኃይል ለትልቅና ስልታዊ ውሳኔዎች ተጠቅሞበታል። ለምሳሌ ሁለት የረጅም ዘመን ጓደኛሞች አስብ። ለብዙ ዓመታት አብሮ ኖሮ አንድ ላይ ተቀምጦ ምንም አይነት ሳይወያዩ ዝም ብሎ ተፈጥሮ እያዩ አንድ ሰዓት ያልፋል። በመካከላቸው ምንም አይነት የቃላት ግዴታ የለም። ነገር ግን በዚያ ዝምታ ውስጥ ትልቅ መተማመንና ሰላም አለ። እውነተኛ ግንኙነት የሚለካው ዝምታን አብሮ በመጋራት ችሎታ ነው። በሕይወትህ አብረኸው ዝም ማለት የምትችለው ያለምንም ጭንቀት በዝምታ የምትቀመጥበት ሰው አለ? ቪዲዮውን ለአፍታ አቁመህ ያንን ሰው አስበው። ድመቶች በዝምታ ያደባሉ፣ የሚዘሉት ግን ጊዜውን ጠብቆ ነው። ማልኮም ዝምታን እንደ ፍርሃት ሳይሆን ጥንካሬ ለመሰብሰብ፣ መረጃዎችን ለማደራጀትና በትክክለኛው ሰዓት ላይ ድንገተኛ ኃይልና ተጽዕኖ ለመፍጠር የሚያስችል ስልታዊ መሳሪያ አድርጎ ይጠቀምበት ነበረ። ዝምታ ማለት መሸነፍ ወይንም መፍራት ሳይሆን ለሚቀጥሉ ትልቅ እርምጃ ራስን ማዘጋጀት መንገድ ነው።
በሕይወት ውስጥ ያጋጠሙ ታላላቅ የለውጥ ምዕራፎች በሙሉ የተወለዱት ንግግሩን አቁሞ በዝምታ ውስጥ ራስን በዙሪያው ያለው ዓለም በጥልቀት መመርመር በቻለበት ወቅቶች ነበረ። ዘጠነኛ ራስን መቆጣጠር እና ስሜታዊነትን ማሸነፍ ሰልፍ ኮንትሮል። ምላስን መግዛት ራስን የመግዛት ትልቁ ማሳያ ነው። ዝምታን የለመደ ሰው የራሱን ስሜት መቆጣጠር ይችላል። ማንም ሰው በቀላሉ ሊያናደው ወይንም ከተቀመጠበት ዓላማ ሊያናውጡ አይችልም። የጥንት የሮም ታዋቂ ስቶይክ ፈላስፋ የመንግስት መሪና ጸሐፊ ሴኔካ ስለ ዝምታ ሲናገር ዝም ብሎ ከአንደበት ቁጠባ ባለፈ ከሁሉም በላይ ስለ የውስጥ ሰላምና ጸጥታ ወይንም ኢነር ትራንኳሊቲ በጥልቀት ያስተምራል። ንግግርን የሰው ልጅ ባህሪ መገለጫ ነው፣ ዝምታ ግን የጥበብ መገለጫ ይል ነበረ። በጥንት ዘመን አንድ ንጉሥ ሰዎችን የሚቀጥረው በአንድ ፈተና ነበረ። ሰዎችን ሰብስቦ ከባድ ስድብ እና ትችት ያወርድባቸዋል። አብዛኞቹ ተቆጥቶ ይመለሳሉ ወይንም ያለቅሳሉ። ነገር ግን ጥቂቶች ምንም ሳይናገሩ ንጉሡን በዝምታና በትኩረት ይመለከቱታል። ንጉሡም እነዚህ ስሜታቸው መግዛት የሚችሉ ለትልቅ የአመራር ቦታ የሚመጥኑ ናቸው ብሎ ይመርጣቸዋል። ስሜትህን መግዛት ከቻልክ ሕይወትህን መግዛት ትችላለህ። ሰዎች በቀላሉ ያናዱሃል? ቪዲዮን አቁመህ ለራስህ ጠይቅ። የአንተ ስሜት መቆጣጠሪያ ያለው በአንተ እጅ ነው ወይስ በሰዎች ምላስ ውስጥ? አእምሮ የተረበሸ በስግብግብና በጭንቀት የተሞላ ሰው ንግግሩም ዝብርቅርቅ፣ ጩኸት የበዛበትና ተራ ይሆናል። በሌላ በኩል ደግሞ የውስጥ ጥንካሬና ጥበብ ያለው ሰው ንግግሩ የተረጋጋ፣ በጥንቃቄ የተመረጡና በዝምታ የታጀቡ ነው። አስረኛ ለነገሮች እውነተኛ ዋጋ መስጠት። ሕይወት የምትመራው ሁል ጊዜ ስትሮጥ ሳይሆን ቆም ብለህ በዝምታ ስትመለከት ነው። በዓለማችን ታሪክ ውስጥ ካሉ እጅግ ታላላቅ የሙዚቃ ሊቃውንት ጂነስ የሆነው ሞዛርት እንዲህ ይል ነበረ። ሙዚቃ ያለው በኖታዎች ውስጥ አይደለም፣ ሙዚቃ ያለው በኖታዎች መካከል ባለው ዝምታ ውስጥ ነው። ሕይወታችን ልክ እንደ አንድ ዘፈን ናት። ሁልጊዜ ጫጫታ ብቻ ከሆነ ሙዚቃው ይረብሸናል። ነገር ግን በድምፆቹ መካከል ዝምታ ሲኖር ሙዚቃው ይጣፍጣል። አንተም በየቀኑ በምታደርገው ሩጫ መካከል የዝምታ ጊዜ ካልሰጠ የሕይወትህ ውበት ይጠፋል። በሙዚቃ ውስጥ ዝምታ ማለት ባዶነት አይደለም። ይልቁንም አዳማጩ አእምሮ የሚሰማው ዜማ እንዲያስተነትንና ስሜቱን እንዲያጣጥም የሚሰጥ ውድ ጊዜ ነው። ሞዛርት ይህንን በሚገባ ይረዳ ነበረ። ዝምታው ድምፅ በነፍሳችን ውስጥ ሰርጎ እንዲገባ በር ይከፍታል። የሕይወት ሚዛናችን ያለማቋረጥ መስራት፣ መሮጥ፣ ማውራት ሕይወትን ጩኸት ያደርገዋል። በሕይወታችን ውስጥ ትርጉም ያለው ለውጥ ለመፍጠር በሥራዎቻችንና በውሳኔዎቻችን መካከል የዝምታና የማሰላሰል ፖዝ ጊዜያትን መተው አለብን። የዛሬው ትምህርታችን የሚያሳየው አንድ ነገር ነው። ዝምታ ድክመት ሳይሆን የታላላቅ አሸናፊዎች ሚስጥር ነው። አንተም ነገ ጠዋት ስትነሳ ለ10 ደቂቃ ያህል ስልክህን ሳትነካ፣ ምንም ድምፅ ሳትከፍት ዝም ብለህ ተቀመጥ። ያቺ 10 ደቂቃ በቀንህ ላይ የምታመጣውን ለውጥ እና ውጤቱን በዚህ ቪዲዮ ኮሜንት ላይ ጻፍልኝ። እንዲሁም በዚህ ቪዲዮ ከተነሱ 10 ነጥቦች ውስጥ ለአንተ ሕይወት ይበልጥ አስፈላጊ የሆነው የትኛው ነው? በኮሜንት ላይ እንወያይበት። ይህ ቪዲዮ ለውጥ ያመጣል ካልክ ለምትወደው ሰው ሼር አድርገው። ለፍራንክ ሮዝ ቻናል አዲስ ከሆንክ ደግሞ ሰብስክራይብ ማድረጉና የደውል ምልክቷን መጫን አትርሳ። ያስታውሱ፣ እውነተኛ ጥንካሬ የሚጀምረው ከውስጥ ሰላም ነው። ፍራንክ ነበርኩኝ ከፍራንክ ሮዝ ቻናል። እስከ መጨረሻው አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ በቸር ሰንብቱ። ቻው።